አሁን ደህና ነበረች? አዎ፣ ግን ትንሽ ስትነሳ ዞራ መሰለኝ። እሺ በቃ ሂድና ሳሎን መድኃኒቷን ይዘህ። እሺ፣ ግን ቅድም ወስዳለች እኮ። አይ ችግር የለውም ማስታገሻ ስለሆነ ይዘው። እሺ አዎ ምን ነው ተነሳሽ? ትንሽ እረፍት አታደርጊም ነበር? ልብስ ለመቀየር መጥቼ ትንሽ አዞረኝ መሰለኝ። በቃ አይዞሽ ርብቃ። እሺ አንተንም አስጨነቅኩ አይደል አቤል? ችግር የለውም ግን ርብቃ ህመምሽ በዚህ ከቀጠለ እንደኔ ወደ ቤት ብትሄጂ ደስ ይለኛል። አይ አቤል እዚሁ ይሻለኛል። አይ ርብቃ ብትሄጂ ይሻላል፣ እዚህ ትጎጃለሽ። አሁን እኮ በጣም ደህና ነኝ አቤል። በዚህ ሰዓት የሚያስፈልግሽ የቅርብሽ ሰው እንጂ እኛ አይደለንም። አቤል እንደሱ አትበል፣ እናንተም እኮ ለእኔ ቤተሰቦቼ ናችሁ። አውቃለሁ ርብቃ፣ ወደ ቤተሰቦችሽ ብትሄጂ ደስ ይለኛል። እኔም ደግሞ ለማሚቴ ለመናገር እድሉን አገኛለሁ። አቤት። ሰራተኛ እንደምትፈልጉ ተነግሮኝ ነው። የምን ሰራተኛ? ከፍ ያለው ነበር የላከ። ከፍ ያለው ማን ነው ደግሞ? ከፍ ያለው ከፍ ያለው ደላለው። ኦ ካፌ እና ምን ይሁን ብሎ ነው አንቺ ላይ ከብኝ? የማያመጣብኝ ጉድ እኮ የለም። ሰራተኛ እንደምትፈልጉ ተነግሮኝ ነው። እና አንቺ ልትሰሪ ነው? አዎ። እሺ ነይ ግቢ። ሳላቀባጠርኩኝና አንድ አመት ሊሞላና 2 ቀን ይቀረን አልኳት። ኧረ አንቺ በጣም ጎበዝ ካልኩሌተር አይደለሽ እንዴ? እኔ እኮ ምንም እንዳታውቅ ስላልከኝ እኮ ነው። እሺ አስሬ እንዳታውቅብኝ ነው ብዬሽ አትበይሽ። አቤል ወደ ቤትሽ ሂጃለሁ። የምርሽ ነው ርብቃ? አውርች እንደዚህ እየጠላኝ እንኳን እሱን መተው አልቻልኩኝም። ርብቃ እንዴ በቃ ይበቃሻል። አንቺ ለሱ ከሚገባው በላይ መስዋዕትነት ከፍለሽለታል። በቃ ይበቃዋል። እንዴ በቃ ላንቺ አላለው። አዎ በቃ ከዚህ በላይ መጎዳት አልችልም። በቃ ርብቃ ወደ ቤት እንሄዳለን። እሺ ብሩክ ደወለልሽ እንዴ? አዎ ወደሱ ልወጣ ነው። ቻው ልልሽ እኮ ነው የመጣሁት። በቃ እሺ አብረን እንሄዳለን። አሁን ደውይለትና አሳውቂኝ። እሺ በቃ አሁን ነው የምንሄደው? አይ መጀመሪያ ግን ማሚን ላገኛት ከዛ እንሄዳለን። በቃ እሺ ልደውልለት። በቃ አይ ችግር የለውም ራሴ እሄዳለሁ። ማሚን ቻው ልበላት ብዬ ነው። እሺ በቃ እንዳይደብርሽ። ኧረ አይደብረኝም። በቃ ያለውን ነገር ሁሉ ካስተካከልን በኋላ ተመልሰሽ ትመጫለሽ። እስቲ እናወራበታለን። የምትፈልጊው ነገር ሲኖር ደግሞ ሁሌም አለሽ። ወደ ቤት ልሄድ ነው። የት ቤት ነው የምትሄጂው? ያው ቤቷ ነው ማለቴ፣ ያው ቤተሰቦቿ ቤት። እንዴ አንተ ምን ማለት ነው ደግሞ ይሄ? ትናንትና ምንድነው ያልከኝ? ፕላት ነው ምናምን ያልከኝ ነገር እሱ እንዳይሆን ግን። አይ ማሚ ይሄ እንኳን ፕራንክ አይደለም። ርብቃ እውነቱን ነው የሚያወራው? አዎ ማሚ። አሁን እንደዚህ ሆና እንዴት ነው ቤተሰብ ጋር የምትሄደው? እንዴ ትመለሳለች እኮ ማም። ጭራሽ አንተም የእቅዱ አካል ነህ። ማም አቤል ነው ሂጂ ያለኝ። አዎ ማም ስትታመም ያው እዛ መሄድ ከፈለገች ብዬ እኔ ነኝ ሂጂ ያልኩት። ሰማለህ? እኔ እናቷ እያለሁ እሷ የትም ቦታ አትሄድም። አሁን ተነሳና ቦርሳውን ወደዛ ውሰድ። ተነስ።
ይኸውላችሁ አሁን ቆንጆ ጊዜ ታሳልፋላችሁ። እሺ ጓደኛሽ አለች አይደል? ጥሩ ይኸው እዩም አለ። ለአራት ቆንጆ ጊዜ አሳልፉ። እኔም ገብቼ ምግብ ልስራላችሁ። ይቅርታ ርብቃ። ቆይ ግን ርብቃ ለምንድን ነው ሰው የሚልሽን ነገር ሁሉ እሺ የምትይው? የሚሰማሽን አትናገሪ እንዴ? ማንን እሺ አልኩኝ? ለእኔ መሄድ እፈልጋለሁ አልሽ። ማሚ ስትልሽ ደግሞ እሺ እቀራለሁ አልሽ። እና ማሚ እኮ እናቴ ናት ያለችኝ መስማት አለብን። እና እኔን ስለምንድን ነው የምትሰሚው? ያው አንተማ አለቃዬ ነህ። ይኸውልሽ እኔ አለቃሽ አይደለሁም። አንቺ የኛ ቤተሰብ ነሽ። አረ ነኝ? አዎ ምን ነው ተጠራጠርሽ እንዴ? አይ ያው እንደ ቤተሰብ ብታይኝ በፈለክ ሰዓት ውጪ በፈለክ ሰዓት ግቢ አትለኝም ነበር። ኧረ ተይ ርብቃ እንደዛ አታስቢ። ደግሞ እኮ አልሄድሽም። እኔ ደግሞ ልሄድ ነው ስትይኝ ደብሮኝ ነበር። እሺ ይሁን። እሺ በቃ ቁስልሽን ላጽዳልሽ። አይ ችግር የለውም። ርች ስላልወጣች እሷ ታጸዳልኛለች። አይ ችግር የለውም። በቃ እቃዎችን ላምጣ። የኔ ርብቃ አሁን ዘና አልሽ አይደል? አዎ ማም። እኔ እናትሽ እያለሁኝ በአንዴ ተነስተሽ ልሂድ? ማሚዬ በቃ አሁን እኮ አልፏል። እሺ በቃ እዩ ተጫወት እንጂ። በምን ልጫወት ነው? ኧረ እባክህን እኔ አውራ ነው ያልኩህ። እሺ የሆነ ጨዋታ አፍጠሯ። አዎ እንደውም አንድ ሀሳብ ፍጠሩ። እሺ እኔ ደስ ይለኛል። በሉ አሁን እናንተ ተጫወቱ። ልገቢ ነው ማም? አዎ የኔ ርብቃ እናንተ በደንብ ተጫወቱ። እሺ እኔ ልግባ። በሉ ተጫወቱ። ለምን ትሩ ዞር ዚራ ነች? የምር አዛጋችሁ። እሱ ጥሩ ሀሳብ ነው። እሱ እንደሚሻለው ረብቃን ሳማት። ትእዛዝ እንዴ በቃ ልትሄጂ ነው? አዎ ልሄድ ነው። ዛሬማ ግድ ነው እንዴ
እኔ ስመጣ ነው የምትሄጂው? አረ እንደዛ አይደለም፣ ከመጣሁ ቆይቻለሁ። ለዛ ነው። እና እስከ ዛሬ ከቆየሽባቸው ጊዜያቶች ውስጥ እኮ ዛሬን ብታሪ ምንም ለውጥ የለውም። እሱማው አይ ዛሬማ በጭራሽ ማደር የለባትም። አይ ርብቃማ ልክ ናት። ዛሬ መሄድ አለብኝ። በቃ እኔ እሸኝሻለሁ። በቃ አንቺ እዚሁ እኔ አደርሳታለሁ። አይ ጓደኛዬ ስለሚመጣ እሱ ይሸኛል። እንደዛ ከሆነሽ በቃ ከበር ላስወጣት። እረች እሞክራለሁ አይደለም። እኔ ከዚህ በላይ ተጨማሪ ችግር አልፈልግም። እሺ በቃ እኔ የሆነ ነገር እፈጥራለሁ፣ አትጨነቂ። እሺ በቃ በቃ ግቢ ውስጥ ልፋስ እኮ ነው። እሺ በቃ ደግሞ ከተለያያችሁ በኋላ ደውይልኝ። እሺ እሺ እደውልልሻለሁ፣ ግን አንቺ ራስሽ ጠብቂ። ባትሄድ እኮ እኔም ደስ ይለኝ ነበር፣ ግን ግዴታ መሄድ አለባት። ባትሄድ ጥሩ ነበር። ያው ግን ግዴታ ከሆነ ምንም ማድረግ አይቻልም። ሰሞኑን ትመጣለች። ጥሩ ጓደኛ ነው ያለሽ። አዎ በጣም። እኔ እንደውም መጀመሪያ ሳያት እህቷ ነበር የመሰለች። እህቴ በላት፣ የልጅነት ጓደኛዬ ናት። የእውነት በጣም ደስ ትላላችሁ። አዎ እኔ ሳልሄድ ግን አንድ ቀን መምጣት አለበት። አረ ትመጣለች። አንተ ግን ቆይ አሁንም ወደዛ ይመለስ ሀሳብ አለ? አዎ እና እዚህ ሁሉ ህዝብ ካልቻሉ ኖሮ ጋር ልጋፋ አንተ እና መች ነው የሚመለስ ሀሳብ ያለ? የሆነ የምጨርሰው ጉዳይ አለ። እሱን እንደጨረስኩ እመለሳለሁ። ስለምን ጉዳይ ነው የምትጨርሰው? እና እኔ ማገዝ የምችል ከሆነ ላግዝ። ትንሽ ናት፣ እኔ ቋጫታለሁ። እሺ በቃ ለምንድን ነው ያስቆምሽ? መምጣት አልፈለገችም። መጀመሪያ ልትመጣ ነው አላልሽም ነበር? አይ መልሳ ሀሳብ አቀየረች። ምን ሀሳብ የሚያስቀይር ነገር ተገኘ? እናቱ ከልክላት ነው። እና እሷ ምን ቤት ናት? መጀመሪያም እኮ እሱ ሂጂ ብሏት ነው። እሱ ሂጂ ካላል ለምንድን ነው እሷ ማፈቅድላት? አይ ብሩኬ፣ እሷ እኮ ባልና ሚስት እንደሆነ ነው የምታውቀው። ይሄ ደግሞ ምን ማለት ነው? እሷ ሌላ ቦታ ነው የምትኖረው። የመጀመሪያ ቀን ስትመጣ ያየቻት ቀን ተደነባብሮ ሚስቴ ናት ብሏት ነው። ወይኔ የዋናት ብሎ እንደዚህ ይጫወትባታል። በቃ ብሩኬ፣ ሁሉንም ነገር እናስተካክለዋለን። ምንም የሚስተካከል ነገር የለም። አሁን ወሰጂኝና እህቴን ላምጣት። ከዛ ብትወጣ ያው ታውቀዋለህ፣ ጥሩ ስሜት ውስጥ አትሆንም። እና የማንም መጫወቻ ስትሆን ዝም ብዬ ልያት? እንደዛ ሳይሆን በራሷ ወስና እስከምትወጣ እንጠብቅ አይሻልም? ካገኘሁት ግን እግባለሁ። እንዴት ናችሁልኝ? አለኝ ኑሩልኝ ኑሩልኝ። ማሚ ይቺ ነገር አሞክሪያት። ኧረ ወደዛ ወሰድልኝ። አዎ ነይ ሞክሪ ማም። ኧረ ወደዛ ሂድልኝ። ተዋት በቃ። እዩ እስቲ አንድ ጊዜ አቁሙና ላውራችሁ። አውሪኝ፣ ሰማሻለን። እዩ አስቀምጥ ብያለሁ። ማሚ በጆሮአችን እኮ ነው የምንሰማሽ። በቃ እዩ ይበቃናል። እሺ ቀጥይ ማ። ይኸውላችሁ አሁን ሁላችሁም እንደምታውቁት በአቤልና በርብቃ በጣም ደስተኛ መሆኔን ታውቃላችሁ አይደለ? ደስታዬ ሙሉ እንዲሆን ደግሞ አንድ ሀሳብ አለኝ። አሁን ጸጥ ብላችሁ ስሙ። ምንድነው እሱማ? ሰርግ ነው። ሰርግ? አዎ ወልዳችሁ አያት እንድታደርጉኝ እፈልጋለሁ። አዎ እኔም ማጎት መሆን አምሮኛል። እንዴ ማም፣ ኧረ አያስፈልግም። ሁሉም ነገር እኮ ቀስ ብሎ ይደርሳል። ማሚ፣ አቤል እኮ ልክ ነው። እንግዲህ እኔ ተናግሬያለሁ። ቀኑን ቆርጣችሁ ወስናችሁ ንገሩኝ ብያለሁ። ተናግሬያለሁ። ርብቃ፣ እኔ ሁሉም ነገር ከቆይ በላይ ነው። አይዞህ አቤል፣ አትጨነቅ፣ ሁሉም ነገር ይስተካከላል። ምኑ ይስተካከላል? አንዱ አለፈ ስል ሌላ ይመጣል። እንዲህማ አትሆን አቤል። ርብቃ፣ ይሄ ብቻ እኮ አይደለም። አንቺ የማታውቂያቸው በጣም ብዙ ነገሮች አሉ። ቆይ ምንድነው አቤል? ሌላ የተፈጠረ ችግር አለ እንዴ? ርብቃ፣ እኔ እኮ ከሆኑ አመታቶች በኋላ ከችግር ወጥቼ አላውቅም። አቤል፣ የሆንከው ነገር ካለ ንገረኝ በእናትህ፣ አታስጨንቀኝ። ደክሞሽ አያውቅም እኮ። ማውራት ፈልገሽ ሰሚ አጥተሽ አታውቂም? ማልቀስስ ፈልገሽ ወደ ውስጥ አልቀሰሽ አታውቂም? መጮህ ፈልገሽ አፍሽን አፍነሽ ይዘሽ አታውቂም? ተገፍተሽ አታውቂም? ተጥለሽስ አታውቂም? ብቻ ብዙ ነገር። ምን ነሽ ርብቃ?
አቤል። ያምኛል እንዴ? ምንድነው የምቀበጥረው? ጭራሽ እግርሽ ላይ ተኛው። ይኸውልሽ እንደውም ከዚህ በኋላ ፍራሽ እገዛልሻለሁ፣ እዛ ጥግ ላይ ትተኛለሽ። እንደ በፊቱ በደንብ ሲሻልሽ ወደ ስራሽ ትመለሻለሽ። የመጣሽበትን አትርሺ። እሺ። ሰርቼ በእናትህ አራቢ ልንወጣ በእናትህ ታፈንን እኮ እዚህ። እሺ ማሚቴ እንዳትፈልገን እናሳውቃታ። ያማል ሰውዬ፣ የት ነው የምፈልግ እንዴ? አንተ ያማል እንዴ? እና ሳንነግራት እንውጣ? አይ ብይ ልንጫወት ነው ደግሞ አስፓልት ስንሻገር እጃችን አንላቀቅም እንበላት። ሰውዬ እኔ እንደዛ አላልኩም እኮ እንውጣ ታዲያ በእናትህ። እሺ በቃ አንተ ውጣና እዛሽ ቦታ ጠብቀኝ። አዎ ባይሆን እንደዛ ይሻላል። አዎ ሂድ በቃ። ደግሞ ለምን ቀድሞ ወጣ ካለች ብይን ይገዛል በላትሽ። እንዴት ነው የኔ ልጅ? ምን ነው የኔ ልጅ? ምንም ማሚ። ተከስክብኛ? አይደለም ማሚ፣ ልወጣ ብዬ እኮ እስከምትመጪ እየጠበኩሽ ነበር። እንዴ የት ነው የምትወጣው? እዩ ደግሞ የት ሄደ? ውጪ ነው እየጠበቀኝ ስለሆነ በቃ ነው ልውጣ። እሺ እንዳታመሹ። እዩ እንደሆነ ከ4 ሰዓት በፊት መግባት እኮ ኃጢአት ነው የሚመስለው። በቃ ማሚዬ ደህና ዋይ። እሺ በቃ አንቆይ መጣ። እሺ እሺ ተነሽ ወንበር ሽት ከመቼ አለባበስሽን አስተካክል፣ ጸጉርሽንም ደግሞ ሸፍኝ። ምንድነው አለባበሴ ምን ሆነ? ወይኔ አቤል መልሳት መልሽልኝ። ድሮ እንደምትለብሽ ልበሽ። ይኸውልሽ እኔ የምፈልጋት ድሮ ማሚቴ ከመምጣቷ በፊት የነበረችውን ርብቃ ነው። እኔም እኮ እንደዚህ መልበሱ ፈልጌው አይደለም፣ ግን ያው ማሚ እንዳታቅብዬ ነው። ርብቃ በእናትሽ በቃ ምንም አትበይ። እኔ የምልሽን ብቻ አድርጊ። እሺ በቃ ይቅርታ። ተነሽ አሁንሽ ልብስሽን ቀይራ ቤቱን አጸዳጅ። ሰውዬ ምን ሆናለሁ ብለህ ነው? እኔማ አዲስ ነገርማ ነበር እኔ ጋር ቀረ እንጂ ባክ ዶክሜንቱን አግኝቼው ነበር። አንተ ደግሞ በእንደዚህ አይነት ነገር ይቀልላል። ከዛማ አንድ ሰራተኛ ተብዬ ደነዝ መጣችብኝ። አረ በጭራሽ አላየች። ያማል እንዴ? እንደዚህ አይነት ስህተትማ አልሰራም። በቃ አሁንም አይቼዋለሁ። እንደውም እሱ ሳሎን እድሌ ለሞክር እስኪ ቢስመካሽ። አይ አንተ ጭራሽ ብለህ ደግሞ ሸኖ ቤትን ማውራት ጀመርክ። ምን ላርግ ብለህ ነው? አልበስል ስትል እኮ ቦታ እየቀያየርኩ እድሌ ልሞክር ብዬ ነው። ብቻ እኔ እንጃ ሁሉም አንድ ላይ መስለው እንዳይቦኩብህ። ተው እንጂ ለምን እስኪቦኩ እጠብቃለሁ? ከስር መብላት ነው እንጂ። ኧረ ለካ እንደሱ ማድረግ ይቻላል። እኔ ምን አውቃለሁ ብለን። አንተንማ እየፈለጉ ወደ ቤት ይጎርፋሉ። እሺ ይሁንልህ፣ በቃ እኔ ልተኛ፣ ትንሽ ደክሞኛል። አንተም አረፍ በል። እሺ በቃ የሚለበስ ነገር ርብቃ ታመጣላለች። እሺ ርብቃ። አቤት አቤል። ለዩ የሚለበስ አንቺ ነው። አቤል ማሚ ለብሳዋለች እና በቃ አንቺ ስጪዋ። እሱማ እኮ ርብቃ ቅድም ምንድን ነው ያልኩሽ? መልሳት መልሽልኝ ያልኩሽን ብቻ አድርጊ ያልከኝ። ጎበዝ። በቃ አሁን ይዤና አምጪለት። ኧረ ፍታ አንተ። በቃ ከሌለ ጣጣ የለውም። ችግር የለውም አመጣልሃለሁ አለ። ማን ነው?
ምንድን ነው? ይቅርታ አቤል፣ ቀሰቀስኩ? ቆይ ምን ልታደርጊ መጣሽ እዚህ? ልተኛ ነው አቤል። ርብቃ እባክሽ ትዕግስቴን አታስጨርሽኝ። ቶሎ ወረጂ አሁን ከዚህ አልጋ። እሺ አቤል። ሰላም አደርሽ? እንዴት አለ? ደህና ነኝ። አቤል አልተነሳም እንዴ? ተነስቷል፣ ይመጣል። እኔ የምልሽ ርብቃ። አቤት። እየሆኑ ባሉት ነገሮች ደስተኛ ነሽ? በምኖቹ? እኔ ልትደብቅኝ ሞክሪ፣ ባትነግሪኝም እያንዳንዱን ነገር አውቃለሁ። እንዴ ምንድን ነው የምታውቀው? አቤልን ታፈቅሪዋለሽ ማለት? ቆይ ማን ያለ ማለቴ ማን ነገረ? አየሽ፣ ሳይነገረኝ ሁሉንም የማያውቅ ሰው ነኝ። እባክህን እዩ፣ ለአቤል ምንም ነገር እንዳትነግረው እሺ? ኧረ እኔ ለማንም አልናገርም። ሚስጥር ጠባቂ ነኝ። ከልብህ ነው? በጣም ነው እሺ የማመሰግነው። ምንም አይደለም፣ ግን ከዚህ የበለጡ ሚስጥሮቻችንን እንድንደባበቅ ጓደኛሞች ብንሆን ደስ ይለኛል። እሺ። ምንድነው? እና አዲስ እየተዋወቃችሁ እንደ እንደዛ ሳይሆን ቀኔን በቆንጆ አምራቴ ሰላምታ ልጀምር ብዬ ነው። አይ ጥሩ አድርገሃል። እና እንውጣ። አዎ ርብቃ ቤቱን አጸዳጅ። የሚታጠቡ ልብሶች የማሚን የሚጠቂና ጠቢ። አንተስ እንዴት ነው? የሚታጠብ የለ? አይ እኔ እንኳን የለኝም። ባይሆን አስታወስከኝ፣ ዛሬ ልብሶችን ይዤ እመጣለሁ። መች ነው የምታመጣው? አሁን። አይ በቃ አንተ ወጣ፣ እኔ ቅርብኝ። እንዴ ለምን? ነገ እንወጣለን። በቃ የምትሄድበት ካለ አንተ ደርሰህ። እሺ ደህና ዋል። ርብቃ ማሚስ? እኔ እንጃ፣ ስነሳ አልነበረችም። እና በጠዋት አትነሽም ነበር? ማታ በርዶ የነበር መሰለኝ፣ ትንሽ ራሴን ሲያመኝ ተኛው። እኔም በብርድ አስተኝተሽን ጭራሽ አመመኝ ትያለሽ እንዴ? ለምን አለበስከኝ? ለእኔ እኮ ችግር የለውም። ደግሞ በኋላ ብርድ መጥቶሽ ልጨናነቅ እንዴ? እንዴ አቤል፣ የምር ትጨነቅልኛለህ? አዎ ለምን አልጨነቅልሽ? ትወደኛለህ ማለት ነው? ሴትዮ ስለማውደድ ነው የምታወሪው? አይ ያው ከወደድከኝ ነው የምትጨነቅልኝ ብዬ እኮ ነው። ርብቃ ምን እያልሽ ነው? እኔ ያልኩሽ ያው እንደ ማንኛውም ሰራተኛና አሰሪ ሲያመሽ እጨነቅልሻለሁ ነው። እሺ በቃ አቤል አትጨነቅ። በቃ ሂጂና ምግብ አቅርቢ። እሺ። ርብቃ እጇ አታመጭም እንዴ? ላምጣ እና ሳልታጠብ ልብላ? እንደዛ አይደለም እኮ አቤል። እና ታዲያ ምንድን ነው? የእጅዋ ሳይቀርብ ምግብ ይቀርባል እንዴ? አይ በባለፈው እኮ ለማንም እንዳታመጪ ስላልከኝ ነው። አዎ ለካ ብዬሽ ነበር። አዎ ረስተኸው ነው እንዴ? አሁን ደግሞ ፈለኳ። እስካሁን እዚህ ነሽ እንዴ? መጣ እንዴ ፍቅሬ? መምጣትማ መጥቻለሁ። እንኳን መጣህልኝ። እና ምን አዲስ ነገር አለ? አንቺ በነዛ ሁላ ወራት ያላመጣሽውን አዲስ ነገር እንዴት ከኔ በሁለት ቀን አዲስ ነገር ትጠብቂያለሽ? አዲስ ነገር ውዴ፣ እኔ ስለሱ አላሰብኩም። ዝም ብዬ ነው እንደዛ አልኩ። ገና ሳትገባ አትበሰጫጭብኝ። አየሽ፣ ስለ ወረቀቱ ምንም አታስቢ ማለት ነው። ዛሬ ምን ነክቶሃል?
ይልቁንስ ኩርፊያውን ተውና አሪፍ ቁርስ ሰርቻለሁ እንብላ። አሁን ልክ ነሽ። ኩርፊያውን ልትወው መሰለኝ። እርቦ ነበራ? አረ የምራ አንቺ ምግቡን እንዴት ልትሰሪ እንደምትችይው ሳስብ ሳቄ እየመጣ ነው። ለዛ ነው ኩርፊያውን የምተው። እስቲ መጀመሪያ ቅመሰው። አይ በልቻለሁ። በቃ ከዚህ በፊት እንዴ? ጠዋት እኮ ነው። አይ እሱማ እራት ነው የበላሁት። እንዴ እና ማታ የበላኸው ለቁርስ ይሆናል? ማታ ረብቃ ቆንጆ ራስ ሰርታ በልቼ ነበር። አሁን ደግሞ ያንቺ ስበላ ጨጓራዬ ግራ እንዳይጋባብኝ ብዬ እኮ። እጭ አሁን ሳበዛችሁት። ርብቃ ምንድነው? ተረጋጊ። መታሰቢያ እዩ መታሰቢያ እና ምንድነው የሚያበሳጭ ነገር? የሚያበሳጭ አንተ ነህ የምታበሳጨኝ። ጭራሽ አንተም ስለሷ ታወራለህ። እና ምን ችግር አለው ታዲያ? ስለሷ ሲወራ አልወድም። ጭራሽ ደግሞ አንተ እዩ አይገባህም እንዴ? እኔ ቀናለሁ። እንዴት ነው አንቺ ከአንድ ተራ ሰራተኛ ጋር ራስሽን የምታወዳድሪ? ማወዳደር እኮ አይደለም ግን በቃ አልወዳትም። ስለሷ ጥሩነት መስማት አልፈልግም። በቃ እሺ፣ ዋናው ቁም ነገር የእናንተ አለመዋደድ አይደል? አሁን የምልሽን ነገር ብቻ አዳምጪ። ምን ነው የኔ ርብቃ እንደ ጎረቤት ልጅ እሱ ጋር ቁጭ አልሽ? ፈልጌው ነው። ችግር የለውም። ኧረ ተነሽ የኔ ልጅ። እሺ ማሚ ግን የጠፍተሽ? አንድ የማስተካከለው ጉዳይ ነበረኝ። ምንድነው ማሚ? ሲያልቅ እነግርሃለሁ። እሱ እኔ የምልህ ያ ያልኩህ ወረቀት አለ አይደለ? አዎ ማሚ። ይኸውልህ አሁን ጊዜው ስለደረሰ በጥንቃቄ አስቀምጠው። እሺ እሺ። ኧረ ባትይኝስ? ማሚ ምግብ ላቀርብልሻ? እንዴ እናንተ በላችሁ? አዎ አንቺ ብይ። እኔማ እኮ ሲርበኝ ውጭ በላሁኝ። ነው እንዴ? እሺ በቃ ማሚ። በቃ ማሚ ከፈለጋችሁ ጥሩኝ። ነው የልትሄጂ ነው? የትም ማሚ፣ ወደ ውስጥ ልግባ ብዬ ነው። የኔ ርብቃ ያስከፋሽ ነገር አለ ግን? አረ የለም ማሚ፣ ትንሽ ረፍት ማድረግ ፈልጌ ነው። እሺ በቃ እሺ። እሺ ይኸውልህ አቤል፣ ራስህን ማወቅ ከጀመርክ ጊዜ ጀምሮ ታስቀይመኛለህ ብዬም አስቤ አላውቅም። አሁን ግን አቤል። አሁን ግን ምን ማሚ? ያስቀየምኩሽ ነገር አለ እንዴ? አሁን ግን በርብቃዬ እንዳታስቀይመኝ በጣም ፈራለሁ። እንዴ ማሚ፣ ለምንድን ነው በሷ ማስቀየምሽ? ይኸውልህ አቤል፣ እሷን ያስቀየምክ ቀን እኔን አስቀይመኸኛል። እሷን ያጣህ ቀን ደግሞ እኔንም እንዳጣህ እወቅ። ኧረ ተይ ማሚ፣ እንደዚህ አትበይ። አንቺ እኮ እናቴ ነሽ፣ መቼም ላጣሽ አልፈልግም። ርብቃ ግን ሚስቴ ነች። በመሀል አለመግባባት ይፈጠሩ ልንለያይ እንችላለን። ሁለተኛ እንደዚህ እንዳትል። እኔ ስንት ነገር እያሰብኩ እያለሁ አንተ ስለመለያየት ታወራለህ እንዴ? እኔ ሊሆን ይችላል ነው ያልኩት እንጂ ከሷ መለየት እኔም አልፈልግም። በቃ እንደሱ ነው የሚባለው። እናንተ ካልፈለጋችሁ ደግሞ ማንም ሰው አይለያችሁ። እሺ ማሚዬ፣ በቃ አንለያይም። ጥሩ፣ እስቲ ግባ እናያት። እሺ ግዴታ በዚህ ሳምንት ወረቀቱን መውሰድ አለብን። ቆይ እንዴት አድርገን? እንዴትም አድርገን በቃ በዚህ ሳምንት ወረቀቱ እጃችን ላይ ካልገባ የዚህ ሁላ ጊዜ ልፋታችን መና ቀረ ማለት ነው። እንዴት እዩ? 2 ወር ጊዜ ያለን ስትል ነበር እንዴ? አሁን ግን የለንም። ማሚቴ የተባለች አሮጊት መጣ ላይፋችንን ልታከብደው። ይሄ ደግሞ ከሷ ጋር ምን ያገናኘዋል? አልገባሽም? ወረቀቱን ካገኘችው ሁሉም ነገር አበቃ ማለት ነው። የኔና ያንቺ ፍቅር ጨምሮ ማለት ነው። እባክህን እዩ እንደዛ አትበል። እና ምን ልበልሽ? በቃ ከሱ ውጪ የፈለግከውን በለኝ። መለየታችን ይሄን ያህል የሚያስፈራሽ ከሆነ የምልሽን ነገር አድርጊ። እሺ ምን ላድርግ? ዛሬ ቤት ትሄጃለሽ። ከዛ ማሚቴን ለመቅረብ ሞክሪ። እንዴ ከዛስ? ደግሞ እንዴት ነው እሷን የምቀርባት? ጥያቄ አልፈልግም። ያልኩሽን ብቻ አድርጊ። እሺ በቃ አሁን የሆነ መንገድ ፈጥራለሁ። በቃ አሁን እኔ ልጅ እንዴ ምግቡስ? ሌላ ቀን እቀምሰዋለሁ። ትንሽ አገድ ሲል ጣዕሙን ከቀየረ። ትቀልድብኛለህ? ስቀልር ነው። እዛው በላለሁ። አንቺ ቢል ከዛ እሺ በቃ በኋላ እመጣለሁ። እሺ ደግሞ የረሳሁት ነገር፣ አለባበስሽን አስተካኪ። በሱሪ በአጭር ቀሚስ ምናምን እንዳትመጪ፣ ምንም ነገርም እንዳትቀቢሽ። እሺ በቃ ፍቅሬ ታዛዥ ነኝ። እንደነገርኩሽ ወይዬ ፍሪኳ ደህና ነሽ? የት ጠፍተሽ ነው? ያው ንፋስ ወዳለበት መርሼ ነዋ። ምን ነው ንፋስ ወደኛ ሰፈር አልጥላለሽ? እባክሽ እናንተ ጋር ደረቅ ነው፣ ምንም እየነፈሰ አይደለም።
አንቺ ስላልፈለግሽ ነው እንጂ አልፎ አልፎማ ይነፍሳል። ነይ። ኧረ ጣጣ የለውም። አንቺ በፈቃድሽ ካነፈሽ ነው ወዲያው ነው ከች ምለው በርሽ። እሺ አዙዬ፣ አሁን ከምንም ነገር በላይ ታስፈልግኛለሽ። ኧረ ብርታታ ያታስገልፍጪ። አሁን እኔ ነኝ ለሰው አስፈላጊ መሆን? የምሬን ነው አዙ፣ እየቀለድኩ አይደለም። እንደዛ ከሆነማ ስታይ እና ምን ፋል አድርግልሽ? ጉዳዩ ቀለል ያለ አይደለም። ከቻልሽ ቤት ነይና እናውራ። አዬ በቃ ድንጋዬን እያሞኳት ነው። እሷ ትንሽ ሞቅ እንዳለችልኝ ከች ነው ብለው በርሽ ነው። እሺ አዙዬ፣ ደግሞ ቆንጆ ምግብ ሰርቻለሁ። ኧረ በለው፣ እውነትም ይሄማ ጉዳዩ ከበድ ያለ ነው። እንዴት? ያው አንቺ ፈዋውን ካዘጋጀሽ ብዬ ነው። አዋዙ በቃ ነይ። እሺ በቃ ይመችሽ፣ ከች ነው። አንተ ዱርዬ፣ በቃ ዝም ብለህ ትዞራለህ አይደል? ኧረ ወፍ ማሚ፣ ልብሴን ላመጣ ሂጅ እኮ ነው እንዴ? እሺ እንግዳ። አው ጎረምሳውስ? ከሚስቱ ጋር ነው ያለው። ኧረ ማሚ ቶሎ ይጋቡና እኛም በነፃነት ባልና ሚስት እንበላቸው። ወይ ጉድ! አንተ ደግሞ አሁን እኔ ሳላስበው ቀርቼ ነው ብለህ ነው? እና ታዲያ ይኸውልህ የማስተካክለው ነገር አለኝ። ለዛ ነው። ምንድን ነው እሱ? አንተስ ብትሆን እችን የመሰለሽ ልጅ እዚህ ቤት ውስጥ ስትኖር ቅር አይልህም እንዴ? ምን ማለት ነው? እና የት ሂድ? እሱን በቅርቡ የምናየው ይሆናል። ምን እያልሽ ነው ማሚ? ይኸውልህ ልጁ ምንም ነገር አያውቅም። የአባቱን ንብረት እንኳን በትክክል አልሰበሰበም። እኔም ደግሞ የእሱን የህይወት መስመር ለማስያዝ ብዬ ነው ወደዚህ የመጣሁት። እና ቤት ልገዢለት ነው? ለማ? ለአቤል። እና ለማን ነው? ለእኔ እንዳይሆን። ይኸውልህ አንተማ ገና ብዙ ነገር ይቀርሃል። እሺ ታዲያ ለማን ነው? ይኸውልህ ዛሬ ትልቅ ስራ ሰርቼ መጥቻለሁ። የዚህም ቤት ስም እንግዲህ በእኔ ሉቃ ስም አዙሬዋለሁ። ምን ሆነሽ ነው ማሚ? እንዴት እንደዚህ ታደርጊያለሽ እንዴ? እሷ እኮ ባዳ ናት። እንዴት ነው የቤተሰብ ንብረት በእሷ ስም የሚሆነው? ዝም በል አንተ። እኔ እኮ ህፃን አይደለሁም። የማደርገውን ነገር ሁሉ እኮ አውቃለሁ። እሺ ቀጣዩ ምንድን ነው ታዲያ? እሱ ጊዜ ይፈልጋል። ትንሽ ጊዜ ታገሰኝ። ደግሞ ይኸውልህ ምንም ነገር እንዳትነግራቸው። እሺ ልብስ ቀይሬ መጣሁ። አዙዬ ፈጥሮ ደራሿ፣ አንቺ ምርጥ! እንዴት ነሽ? እንዴት ነሽ? ደህና ነሽ አዚቲ? አለን። ምንድነው ግን እንደዚህ ሰላም የነሳችሽ? ምን መሰለሽ ጉዳዩ? እሺ መጀመሪያ እንደዚህ አይነት ነገር ደግሞ ላንቺ ቀላል ነው። እና ታዲያ ለምን አንዴ ገብቼ ሻጋል አድርገው? ይህ ሁላ ጣጣ ምን አስፈልገው? ሲቀጥል ደግሞ ነው ያልሽውን ነገር ያላረፈውም ሲጀምር። አያዙ እኔ የምፈልገው ነገር አንቺ እንደምታስቢው በቀላሉ የሚገኝ ነገር አይደለም። ደግሞ ብዙም አይከብድሽም፣ ሞክሪው። ላንቺም ለኔም አሪፍ ነገር ነው ካልሽ ቢሳይ እኔ ነገሮችን የመድፈር ጣጣ የለብኝ። ጎበዝ አዙ፣ ደግሞ እንደምታሳኪው አውቃለሁ። አካባቢን ግን ይቀበሉታል? እሱም በኔ ጣዩ። እኔ የምልሽ ማሚ ረብቃ የለችም እንዴ? አላየሁትም። አላሉ ውስጥ ናቸው እኮ። ማም ግን ሰራተኛ የሚያስፈልገን አይመስልሽም? ልክ ነህ እኮ እኔም አስቤዋለሁ። አዎ ርብቃን ለማዘዝ እኮ ተሳቀቅኩኝ። እና ለምን አይመጣም? ምን አውቃለሁ። ለዛ ለካፌ ያለውን ነግሬው ነበር እኮ ችላ አለኝ። በቃ እኔም አውቆ ደላላ አለ ልንገረውና አሁን አመጣለሁ። በዚህ ፍጥነት ይገኛል ብለህ ነው? አዎ ማሚ አያሳስብሽ፣ አመጣለሁ። ካለማ ልጄም ታርፍ ነበር እኮ። በጣም ደስ ይለኛል። እንደውም በቃ ሳይመሽ ልውጣ ካልክ ሞክር እስኪ።
አይ ምንም አልሆንኩም። ምን ነው ርብቃ እያመመሽ ነው እንዴ? ደግሞ ልብስሽ ምንድነው? ቀይ እንጂ። አይ አልቀይርም፣ የለኝም። እንዴ ለምንድን ነው የሌለሽ? ሰሞኑን ስትለብሻቸው የነበሩትን ልብሶችን ልበሺ። ቢጃማ ስተኝ ብቻ እኮ መልበስ ያለብሽ አይደል? እነሱን እኮ እንዳለብሽ ብለኸኛል አቤል። እንዴ እና ሁሉ ልበሽ አልኩሻ። በእናትሽ አታጃጅኝ ርብቃ። እሺ ይቅርታ አቤል። እንዴ ደግሞ ረስቼው። ቆይ አንቺ ለምን ደሞዝሽን የማትወስጂው? ከገባሽ ወስድሽ አታውቂም አይደል? አይ ችግር የለውም፣ አንተ ጋር ይሆን ስፈልግ እጠይቅሃለሁ። በኋላ ሲቆይ እኔ መስሎኝ ግን እንዳልከዳሽ። ኧረ ይቀመጥ። በቃ የሚለበስ በኋላ እገዛልሻለሁ። እሺ ግን ችግር የለውም፣ አትቸገር። ኧረ ከዛ እኔም ብርድ ልታስቀጠቅጭኝ? ወይ ረስቼው እኮ ነው። በቃ እሺ ግዛ። አዎ እንደሱ ነው የሚባለው። እሺ እኔ የምልሽ ግን ርብቃ። አቤት። ጓደኛሽ ጋር ደውለሽላት ነበር? አዎ ደውላ ነበር። ምን ነው? አይ ምንም፣ አትጥፊ ባያት። ኧረ አጠፋም አቤል። ማሚዬ ደግሞ በጣም ነው የወደደቻት። እሷ ራሱ ማሚን በጣም ነው የወደደቻት። አዎ በጣም ተግባቢ ናት። እኔ ምልክ አቤል። አቤት። ከመቲ ጋር ተታረቃችሁ እንዴ? አዎ እሷ እኮ ለጊዜው ነው የምትናደድብኝ፣ ሳስረዳት ትረዳኛለች። አሁን ግን በእናትሽ ያሳሰበኝ ነገር አለ። ምንድን ነው ያሳሰበህ? ማሚ አሁን እንዴት ነው መቲ ልትቀበላት የምትችለው? አንተ ግን መጀመሪያ ውስጥ ተቀብሏታል? ምን ማለት ነው ይሄ ደግሞ? ማለቴ አሁን ቁጭ ብለን ስናወራ ሚስቴ በሆነች ብላ እያሰብክ ነበር? እሷን ስታስብ በእሷ ሙሉ በሙሉ እርግጠኛ ነህ? ነገህን ከእሷ ጋር ስታስበው ደስተኛ ነህ? አይረዝምብህም? አቤል ራስህን አዳምጥ። ከሌላ ጊዜው በበለጠ ስለ እሷ ለማጥናት በደንብ ሞክር። ርብቃ ምንድን ነው የምትቀባጠሪው? አሁን ከክፍሌ ውጭልኝ በቃ። እሺ አቤል በጣም ይቅርታ። ርብቃ ውጭልኝ አልኩሽ እኮ። እንዴ ብርድ እኮ ነው፣ ልበሽ እንጂ። አይ ውዴ አጎቴ ቤት ስላለ የማን ይለኛል? ለማሚ ነገርሻት እንዴ? ምኑን? ማለቴ እንደገበተርኩሽ። ኧረ በጭራሽ። እንዴት እንደዛ አደርጋለሁ? ምን እያደረግሽ ነው? ቦታዋን ስላላወቀች እያሳየዋት ነው። ላቤል ወደ ራስ ተመለስ እያሰብክ ነው። ቶሎ ውጧ። እዛ ያለውን ነገር ጨረስክ? አዎ ጎበዝ። ገና ኮራሻለሁ። ያንቺ ባለ እተማመንባለሁ። በደንብ ነገርሻታ? ግን አራው በቃ ይኸውልሽ፣ ትንሽ እንኳን ስህተት ከሰራች ገደል ነው የምከተል። በደንብ ንገሪያት። አረ በጣም ጠንቃቃ ናት። ከተማመንሽባት ኃላፊነቱን ትወስጃለሽ። ለእሷ አታስብ። በቃ በቃሽ፣ መጥቼ ይቀበልሻል። እሺ እሺ። ቻው አዙ። እያንዳንዱን ነገር በጥንቃቄ እሺ፣ አደራሽን። ኧረ ምን እሺ ነው? እንኳን እቺን ስንት ነገር ሰርተን የለ እንዴ? እኔማ እኮ ተማመንብሻለሁ። በቃሽ፣ ለሱ በተግባር ነው የምናሳምነው። ጎበዝ። አወራርሽን ደግሞ ቀይር። ይሜ በቃ እኔ ፈትቻለሁ። ሲጀም ደግሞ እኔ ከሰጠሁሽ ልብስ ውጪ እንዳትለብሽ። የአራዳ ልጅ አንዴ ነው የሚነገረው ምናምን። ኧረ ፊቲ በእናትሽ፣ የአራዳ ልጅ አንዴ ነው የሚናገረው። ስደጋግሚበት ጭዌ ይመስለውና ይረሳዋል። በቃ እሺ፣ የምትቀይሩ ልብስ ልስጥሽና እንውጣ። አይ አርፈሽ ተቀመጪ። ማሚን ልጥራት። ስታይል በቃ እሺ። ነሽ ጌታዬ። አትንቀልቀይ ሴትዮ። ፊስ በቃ
ርብቃ ማሚስ ሳሎን የለችም እንዴ? የለችም። በቃ መኝታ ቤት ትሆናለች። እዛ ያት። እሺ እስቲ እዛ ያት። እሷም እንግዳችን። አዎ ማሚ። ደህና ነሽ? ፊት ነሽ ማዘሯ? ምን አለችኝ? እዩ ማሚ ከገጠር ቅርብ ጊዜ ስለሆነ የመጣችው ቋንቋውን ብዙም አትችልም። አረ ችግር የለውም፣ ቀስ እያለች ትለምደዋለች። አዎ። ስሟ ማን ነው ግን? አዚቲ ትባላለች። እሺ በቃ ወደ ውስጥ አስገባት። ተነስ። እሺ ርብቃ፣ የኔ ርብቃ። ወይማ እስቲ እንደው ይሄ ስራ ያንጎዳጉድሻል አይደለ? አረ በጭራሽ ማ። ለትንሽ ቀን ነው። እሺ ሰራተኛ እንፈልጋለን። እሺ ማሚ። በቃ የኔ ልጅ ነስ ቁጭ በል። እሺ ግን ማሚ አልቆይም፣ ልወጣ ነው። የት ነው የምትወጣው? የሚለበስ ነገር ስላነሰን ገዝቼ ልመጣ ነው። በቃ እንደሱ ከሆነማ ሁለት አድርገው። ኧረ አንድ ይበቃናል ማ። እኔና ርብቃ እየበረደን ስለሆነ ለመደረብ ፈልጌ ነው። ሌላም እንግዳ አለን እኮ። ማን ነው? እዩ ከሆነ የራሱ አለው። አረ ሌላ ነው። ማን ነበረች? አዙ አዙ። ወይዬ ማዘሯ። ይቺ ደግሞ ማናት ማ? አዚቲ ትባላለች። የርብቃ አጋዥ ናት። እንዴ ማም አያስፈልግም ነበር እኮ ቢያንስ አታማክርኝም? ዝም በል። ይሄ እኮ ያንተ ስራ ነበር። ሚስትህን ማንም እየተነሳ ሲያዛት እኮ መፍቀድ አልነበረብህም። እሺ በቃ አንቺ እንደፈለግሽ በል። አሁን ሂድና ሁለት ገዝተን። እሺ እሺ በቃ ማም። ማም ስላሰብሽልኝ አመሰግናለሁ። እሺ ተይ እንጂ እኔ ርብቃ፣ እናት እኮ አይመሰገንም። በቃ ልግባ መሰለኝ ማዘሯ። ማለቴ የኔም ቤት ወደ ውስጥ ልግባ። ግቢያው ይመቾት በቃ ማዘሯ። ምስኪን እንደው አማርኛ አትችልም አሉ ደግሞ። በቃ ማም ቤቱን ላሳያት። እሺ ስምሽ ማን ነበር ያለችኝ ማሚ? አዚት ይባላለሁ። ከረዘመብሽ ደግሞ አዙ በይኝ። እሺ ቆንጆ ስም ነው ያለሽ። ያንቺስ? እኔ ርብቃ እባላለሁ። ጸዴ ነው። ከዚህ በፊት ግን እንደዚህ አይነት ስራ ሰርተሽ ታውቂያለሽ እንዴ? አዋ የኖርኩበት ነው። ግን ያው እንደዚህ አይነት ቦታ አልነበረም። ብዙ ቦታ ነበር የምትሰሪው? አዎ ያው አየር ወዳለበት ነበር። አንዴ መገናኛ፣ አንዴ ሜክሲኮ፣ አንዴ መርካቶ ነበር። ጎበዝ። እኛ ቤት ደግሞ ብዙም ስራ ስለሌለ አይከብድሽም። እሺ ኧረ ጣጣ የለውም። በቃ እቃዎቹ የት እንዳሉ ላሳይሽ። እሺ የኔ ርብቃ እንዳትሸነፊለት ነገር ይሻላል። አረ ማሚ ተይ፣ በሷማ አልሸነፍም። ማለት የኔ ልጅ ንቃሃት ነው? እንደዛ አላልኩም፣ ግን ያው እሷ ቅርብ ጊዜ ነው የለመደችው። ቢሆንም ታሸንፋለች። ምን ነው ምግቡ ግን ቆየ። አዙ አዙ። ወይዬ ማዘሯ። አረ ምግቡ ቆየ እኮ አምጪ እስቲ። ደርሷል። እሺ በይ አምጪ። ምንድን ነው ማሚ? ምንድን ነው? ርብቃ እየቆረከሰች። ምንድን ነው ያልሽው? እንደው ያንተ ሲሆን ርብቃ እንዴት ትደብቀኛለች? ምን ደበቅንሽ? እንዳረገዘች ነው። ኧረ ማሚ
ምን አይነት ቀልድ ነው የምትቀልጂው? ለአንተም አልነገረችህም እንዴ? ቆይ ምን ብላሽ ነው? እሷማ ምንም አላለችኝም። እና ታዲያ እንዴት እንደዛ ልትይ ቻልሽ? የእርግዝና ምልክት አየሁባት። እንዴ ማለት አማማት እንዴ? አይ ምግብ ሲቀርብ ግን አሁን አቅለሸልሻት። እሺ አሁን የት ነች? ወደ ውስጥ ገባች። ይኸውልህ ደግሞ እንዳታስደነግጣት፣ ቀስ ብለህ አውራት እሺ? እሺ በቃ ወይ ጉድ! አዙ በስርዓት አውሪ እንጂ ምን ሆነሽ ነው? እሺ በቃ ምን አረገች? ተዋት እንጂ። ጭነቅን እኮ በምናውቀው ቋንቋ ታውራን እንጂ ማሚ። እሺ በቃ ይቅርታ። ማዘሯ ግን ለምን ነበር ይፈልግሽ? አዙ ለርብቃ ምግብ ሰሪላት። ቅድም የተሰራለ እኮ። አይ እሱ ይቅር፣ ሌላ ሽንኩርት የሌለው ሰሪላት። እንዴ ማዘሯ ያለ ሽንኩርትም የሚሰራ ምግብ አለ? ምን አውቄ፣ እኛ ቤት ብዙ ወጣ ያሉ ነገሮች አሉ። ታዩ በቃ ደግሞ ለዚህ አብቅቶኝ ራሴው ለመስራት ደግሞ ልስነፍ እንዴ? እኔው ራሴ እሰራዋለሁ። ወይ በቃ እሺ አሰራሩን አሹፊኝና እኔ ራሴ እሰራዋለሁ። ታዩ እኔ እሰራለሁ። አልወለደችም እኮ ማሚ። እሱስ መች ይቀራል ብለህ ነው እኮ። ኢነርጂሽን ሳትወልድ አታባክኚ እያልኩ እኮ ነው። አንተ እስቲ ለሱ ያብቃን። ማሚቴ ለምንድን ነው ትንንሽ ነገሮችን እያካበሽ ላይፍሽን ላይሽ ላይ የምታከብጂው? ምን ሆነሽ ነው? ተይ እሱን እባክሽ። ነይ ስራ። ቆይ ለምንድን ነው እሷ የምትሰራው? ልጅቷ አለች አይደል እንዴ? ለነፍሰ ጡሯ ምራቴ ራሴ ነኝ የምሰራው አለች። በስራ በቃ ምንድን ነው አሁን ሳበዛችሁ አይበቃትም እንዴ? ተሻለሽ ነው? ደህና ነኝ። ወይ ካልሆነ ሐኪም ቤት እንሂዳ። አይ ምንም አልሆንኩም እኮ ትንሽ ጨጓራዬን አሞኝ ነው። እንደዛ ነው እንዴ? እዩ አንዴ የርብቃ ላውራት ስለሆነ ትወጣልናለህ? እሺ። ምን ነው አቤል፣ የተፈጠረ ነገር አለ እንዴ? ቅድም በጣም አሞሽ ነበር እንዴ? አይ ያን ያክል እኮ አይደለም፣ ትንሽ አቅለሽልሾኝ ነው። ርብቃ ማሚ እኮ ሌላ ነገር ነው ያሰበችው። ምን አሰበች? እርጎ የኔ ርብቃ ተሻለሽ? ደህና ነኝ። እንዴ ምንድን ነው የሰራሽው ማለት? እንዴ ምን ሆነ? አይ ምንም። ለማን ነው? ለርብቃ ነው ግን? አዎ ስለማማት እኮ ለወሮ ጥሩ ነው። ሆዴን እኮ አይደለም ጨጓራዬን ነው ያመመኝ። ያው ነው አሁን ቢ እሺ ግን እኮ የቅድሙን በላ ነበር። ዝም ብለሽ ነው የደከምሽ። የኔ ርብቃ እኔ ላንቺ መሆን ያቀተኛል እንዴ? በቃ እኔ ውስጥ ልግባ። እሺ በለድ እስቲ በይኝ ርብቃ። እሺ አንተ ማሚ ግን የጠቀመችኝ መሰላት በጣም እየጎዳችኝ። እሷን ለምንድን ነው የምትሰማት? ምን ላድርግ በእናትህ፣ እንዳይከፋት ብዬ እኮ ነው የማልፈልገውን ነገሮችን ማድረገው። በቃ ሁሉንም ነገር አንነግራትም እንዴ? አሁንማ ሁሉም ነገር ከሯል እኮ። እኔ የምልህ ከመቲ ጋር እያወራችሁ ነው እንዴ? አዎ ግን በእናትህ ማሚቲ ከመጣች በኋላ ምንም ጊዜ እየሰጧት አይደለም። ተው እንጂ አቤል፣ ልጅቷ በጣም ነው የምትወዳት። ትጉዳት፣ በኋላ ግፍ እንዳይሆንብህ። እኔም እኮ መቼም እሷ መጉዳት አልፈልግም። በቃ ተንከባከባት እንዴ። ሴቶች እንክብካቤ ነው የሚወዱት። እሺ እንዲሁም ዛሬ አገኛታለሁ። አግኛት በቃ ደግሞ ፏቤ። እሺ እንዲሁም ቆይ እንዴ ልደውልላት። ሄሎ ምን ፍቅር፣ እንዴት ነህ? ምን ደህንነት አለ ብለሽ ነው? ምን ነው ምን ሆንክብኝ? እንዴ አንቺ ጠፍተሽ ነዋ። አንተ ነህ እንጂ የጠፋኸው። አዎ በእርግጥ እኔም ጠፍቻለሁ። እና ለምን አንገናኝም? እኔም ግን ለዛ ነበር የደወልኩልሽ። በቃ እንገናኛ። እሺ በቃ ስወጣ ልደውልሻ። እሺ እሺ ቻው። ማንስ ሆናት እንደዚህ የምትረብሽ? አንዷ ናት እባክህ ማለት ከምታበስላቸው ውስጥ አንዷ ነች። ልትወጣ ነው እንዴ አቤል? አዎ ልውጣ። የት ልትሄድ ነው? መቴን ላገኛት።
እሺ ታመሻለህ እንዴ? እኔ እንጃ አላወኩም። የምትፈልጊው ነገር አለ? አይ ባትሄድ ግን ደስ ይለኛል። ለምን ርብቃ? አገኝሻለሁ ብያታለሁ። ድንገት ካመመኝ ብዬ ነው። ምን ነው አንቺ ደግሞ እኔ ስወጣ ነው እንዴ ጠብቆ የሚያምሽ? እንደዛ ሳይሆን አሁን ትንሽ የሆነ ስሜት እየተሰማኝ ስለሆነ ነው። በቃ መድኃኒትሽን ቶሎ ውሰጂ እና በቃ ልትሄድ ነው? ርብቃ አንዳንዴ እንደ ልጅ ያደርግሻል በል። እሺ በቃ ሂድ። እሺ በቃ ቻው፣ ደህና ዋል። እዚህ ምን እያደረግሽ? ቤቱን እኮ ፏል አድርገው ብዬ ነው። ስሚ ደግሞ ወጄ ወስ መቼም መቲ ሁሉንም ነገር ነግራሻለች አይደል? ኧረ አዎ ቢስ ነው አታስብ። በቃ ሁሉም ነገር በጥንቃቄ። እኔ የምልሽ እሱ መኝታ ቤት ነው አያላችሁኝ? አዎ መጀመሪያ ግን ርብቃን በደንብ ቅረበት። ኧረ ጣጣ የለውም። እኔ እሷን መቅረብ አይከብደኝም። ፈታ በይ። እንዴት? ሲጀመር ልጅቷ ፍትት ያለች ያራዳለች። እሺ ትንሽ ግን ፈዋ ምናምን ማበሳሰሉ ምንም እየመሰጠኝ አይደል። እና እኔ ልስራልሽ? ካልደበረሽ ነው ይመቸኛል። ቦስ ዞር በይ ወደዛ። ምን ትመስላለሽ በእናታችሁ? ታሱ ይሞልቹ እኔ ልወጣ። አየሽ ዘመድ ልጠይቅ ልሄድ ነው። አይ ማዘሯ በቃ ይመችሽ። በቃ ልጄን አጫውታችሽ ርብቃ ነው። አዎ በሰዓት እኮ ብቻዋን መሆን የለባትም። አይ ፒስ በቃ ደህና ዋሉ። ሄሎ ዚቲ። ወይ አለቃዬ ደህና ነሽ? ተመቸሽ? ኧረ ምንም አይደል። ያው ፈዋም አይደል። አይዞሽ ትንሽ ቀን ነው እሺ፣ ትለምጂዋለሽ። ታዲያ የለውም በቃ። እና ምን አዲስ? ኧረ ወፍ ግን ቸከሷ ትንሽ አሟት ነበረ። ምን አባት ሆነሽ ደግሞ? እኔ እንጃ ግን ያው ማዘሯ ፈዋ ምናምን እያበሳሰለችላት ነበር። ይቺ ኮተት ታያቸው እባክሽ። በቅርቡ ተያይዘው ጎዳና መውጣታቸው አይቀርም። ኧረ ፈታ በይ አትናደጂ ፍሪኳ። እኔ ሁሉንም ነገር በቅርቡ ፊክስ አደርገዋለሁ። እሺ በቃ አሁን እሱን ላገኘው ልወጣ ነው። በኋላ እናወራለን። በቃ ይመችሽ ያራዳ ልጅ። በቃ እጮልሻለሁ። እሺ ቻው። የኔ ፍቅር ናፈከኝ እኮ። ምን ነው ይሄን ያልጨከንክብኝ? ኧረ አልጨከንኩብሽም የኔ ውድ። እኔም እኮ በጣም ነበር የናፈቅሽ። ብናፍቅህማ ይሄ ሁሉ ጊዜ ሳታገኘኝ አትቀርም ነበር። ተረጅኛ የኔ ፍቅር። ማሚን አይተሻት የለ? ካጠገቧ ስርቅ እኮ እንዴት እንደሚደብራት። እንዴት? ቆይ ግን እስከ መቼ ነው ይሄ ነገር የሚቀጥለው? ደግሞ ካሁን በኋላ እንገናኝም ማለት ነው? በፍጹም የኔ ውድ፣ ትንሽ ጊዜ ብቻ ነው። እሺ እሺ። እውነቱን ነግራታለሁ ብለኸኝ ነበርኩ። ነገርካት? አይ አልነገርኳትም። ምክንያት? እሺ ግን ሳሎን አይሻልም? ደበረሽ እንዲያዙ? አይዞሽ ትለምጂዋለሽ። ለትንሽ ቀን ነው። አይ እኔ እንኳን አልደበረኝም፣ ግን ያው ማዘሯ አጫውሻት ብላኛለች። ማሚ የት ናት? ማዘሯ ወጣለች። መቼ? ትንሽ ቆየች። እንዴ እንዴት ሳትነግረኝ ወጣች? ለእኔ ንገሪያት ብላኛለች እኮ። እሺ በቃ ችግር የለውም። እሺ ፒስ በቃ። እኔ የምልሽ አዙ፣ ወይ ምርጧ፣ ያልተመችሽ ነገር አለ እንዴ? ኧረ ሁሉም ነገር ተመችቶኛል። እናንተም እንደዛው። በተለይ ማዘሯ የገባት ያራድዬ ልጅ ነው። እሺ በቃ ደግሞ የምትፈልጊው ነገር ካለ ጠይቂኝ። እሺ አመሰግናለሁ። ይመች። ኧረ ችግር የለውም አዙ። ደግሞ እኔ እህትሽ ነኝ። እህት ደግሞ አይመሰገንም። እሺ በቃ እና ለማሚ አንተ እንደዛ እንዳደረካት ነገረቻት እንዴ? እኔስ የገረመኝ እሱ አይደል እንዴ? ለማሚ ነገርሻት እንዴ? ምኑን ማለት ነው እንደገበተርኩሽ? ኧረ በጭራሽ። እንዴት እንደዛ አደርጋለሁ? ግን እንዴት እሷ ሳትነግራት? እኔ እንጃ።
ብቻ ግራ ገብቶኛል። አጉል ጨዋ ለመሆን ትሞክራለች። አይ ተያት በቃ። እንዴ ምን ሆነሽ ነው ፍቅር? ምን ተፈጠረ? ምንም አልተፈጠረም። ምንድነው ይሄ? አይደለም እኮ ፍቅሬ እንደምታስበው አይደለም። ስማኝ። ምንድነው የምሰማሽ? አጎቴ እንደመጣ ታውቅ የለ እሱ ነው። ኧረ እባክሽ አጎትሽ ከኔ ጋር ስትሆኚ እንዳጎት ከሱ ጋር ስትሆኚ ደግሞ እንደባል። ይኸውልሽ ከዚህ በኋላ አጠገቤ እንዳትደርሺ እሺ? አይንሽም ማየት አልፈልግም። ፍቅሬ እባክህን ስማኝ። ወይኔ አቤል ሄሎ ማም። ደህና መሸሽ የኔ ርብቃ? ደህና ነኝ ማም። ምነው ቆየሽ እኮ? የኔ ርብቃ ይኸውልሽ ዛሬ አልመጣም እሺ? እንዴ ለምን? አላስወጣሉኝ እኮ የኔ ልጅ። እሺ በቃ ነገ ግን በጠዋት እመጣለሁኝ እሺ? አቤል አልገባም እንዴ? አቤል ተኝቶ ነው። እሺ ደህና ደሩ በቃ። እሺ ማሚዬ ደህና ደሪ። ርብቃ አንቺ እኔ ሳልመጣ ትተኛለሽ? አይ አቤል አልተኛውም እኮ። ተኝ ርብቃ። አሁን እስኪ ዝም ብለሽ